በዛሬው መሰናዷችን የተለያዩ ሸቀጣሸቀጦችን ተዘዋውሮ በመሸጥ ላይ ሳለ በድንገት የዝሙት ወጥመድ ውስጥ ስለወደቀው ጀብል ወጣት አስደናቂ ተግባር ልንተርክላችሁ ወደድን። ቪዲዮን ላይክ በማድረግ እየጀመራችሁ ለሁሉም ሙስሊም እንዲደርስ የበኩሉን አስተዋጽኦ ይወጡ። እንዲሁም ሰብስክራይብ በማድረግ የሻጅ መልቲሚዲያ ቤተሰብ ይሁኑ። መልቲሚዲያ ፕሮዳክሽን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሻድ መልቲሚዲያ ፕሮዳክሽን ተከታታዮች እንደምን ናችሁ? ወጣቱና ዝሙተኛዋ ሴት። ምስኪንና ድሃ የሆነ ወጣት በመንገዶች ላይ እየተዘዋወረ የተለያዩ ሸቀጦችን ይሸጥ ነበር። አንድ ቀን አንዲት ባዳ የሆነች ሐራምን ከመስራት የማትቆጠብ የሸይጣን ተላላኪ በሆነች ሴት ቤት አጠገብ ሲያልፍ በበሩ በኩል ብቅ ብላ ስለ ሸቀጦቹ ጠየቀችውና ነገራት። እቃዎቹን እንዲያሳያት ቤት እንዲገባ ጠየቀችውና ቤት ሲገባ ጠብቃ በሩን በመቆለፍ ወደ ሐራም ጋበዘችው። እሱም ጊዜያዊ ጣፋጭ ነገሩ ጠፍቶ ጸጸቱ በሚቀርበት ጊዜ የሚኖረው ሁኔታ፣ ዚና የሰራባቸው አካላቶቹ፣ የተራመደባቸው እግሮቹ፣ የዳበሰባቸው እጆቹ፣ የተናገረበት ምላሱ፣ በሱ ላይ የሚመሰክሩበትን ቀንና የእሳትን አቃጣይነትን የአላህ ቅጣትን ያስታወሰ ማዘላህ ብሎ ጮኸ። ዝሙተኞች በእሳት ውስጥ እንዲንጠለጠሉ ተደርገው ከብረት በሆነ አለንጋ ይገረፋሉ። ከዝሙተኞች አንደኛው ከቅጣቱ እንዲያድኑት ጮኸ። ሲጠየቅ መላእክቶች አላህን ሳትፈራና ይቆጣጠረኛል ሳትል ሐራም በመስራት ስትስቅ፣ ስትደሰት፣ ስትፈረደቅ ይህ አሁን የሰማው ድምጽ የት ነበር ይሉታል። ወጣቱ ሙሐመድ ህዝቦች ሆይ ወላሂ እኔ ማውቀውን ብታውቁ ኖሮ ትንሽን ስቃችሁ ብዙ ባለቀሳችሁ ነበር ብለው ረሱል ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ ትዝ አለው። ረሱል ሰለላሁ ዐለይሂ ወሰለም በህልማቸው ያዩትን አስታወሰ። ከታች ሰፊ ከላይ ጠባብ በሆነ ምድጃ በሚመስል ጠባብ ቦታ ውስጥ ወንዶችና ሴቶች ራቁታቸውን ሆነው ይጮሃሉ፣ ያጓራሉ። የእሳት ነበልባል ከስራቸው ይመጣባቸዋል። ነበልባሉ በመጣባቸው ጊዜ ከግለቱ ብርታት የተነሳ ይጮሃሉ። ረሱሉም ሰለላሁ ዐለይሂ ወሰለም ጅብሪል ሆይ እነዚህ ምንድናቸው ብለው ጠየቁት። ጅብሪልም እነዚህ ሴት ዝሙተኞችና ወንድ ዝሙተኞች ናቸው፣ እስከ የውመል ቂያማ የቅጣታቸው ነው ብሎ መለሰላቸው። ከዚህ በላይ ደግሞ የአኺራ ቅጣት እጅግ የበረታና ዘላለማዊ ነው። አላህ ሱብሓነሁ ወተዓላ ምሕረት እንዲያደርግልን ሰላም እንዲያደርግልን ጠይቋለን። ነፍስየው ስራና ትቶብታለህ አለችው። እሱም አውዙ ቢላህ የጌታዬ ግርዶ እንዴት እንታፈራለሁ፣ የተከበረውና የላቀውን የአላህ ከበላያችን ሆኖ እየተመለከተን የማትፈቀድልኝን ሴት እንዴት እመለከታለሁ? እንዴት ከፍጡራን እየተደበቀን ፈጣሪ ፊት እናንጻለን ሲል ራሱን ሞከረ። ወደ በሩ እየተመለከተና እንዴት መውጣት እንደሚችል እያሰበ ዝም አለ። አመፀኛዋ ሴትም ወላሂ የምፈልገውን ነገር ካልፈጸምክ ጮሄ ሰዎች እንዲሰበሰቡ አድርግና ይህ ወጣት ዘሎ ከቤቴ ገባ እላለሁ፣ የዚህ ጊዜ ሞቶ የምሰር እንጂ ሌላ ምንም አይጠብቀ አለችው። ጥብቁ ወጣትን ይንቀጠቀጥ ጀመር። በአላህ አስፈራራት፣ ምንም አልመሰላት። ይህን ሁኔታ ያየ ጊዜ ከሷ የሚገለልበትም ዘዴ ማሰብ ጀመረ። ከዚያም ሻወርና ሽንት ቤት እፈልጋለሁ አላት። እሷም ወደ ሽንት ቤት አመላከተችው። በጸዳጃ ቤትም እንደገባ ወደ መስኮቱ ተመለከተ። ነገር ግን በመስኮቱ ማምለጥ እንደማይችል ተረዳ። ከሷ የሚላቀቅበትን መንገድ በማምሰልሰል ላይ ያለ በድንገት ሐሳብ ተከሰተለት። እሱም ሰገራ ወደሚጠራቀምበት ጉድጓድ ሄደና ከሰገራው እያነሳ ልብሱን፣ እጁን፣ ሰውነቱን መቀባት ያዘ። ከዚያም ወደ እሷ ጋር መጣ። ዝሙተኛው ሴትም በሰገራ የተጨማልቆ ባየችው ጊዜ ውጣልኝ ብላ የጮኸች እቃውን ፊቱ ላይ ወረወረችበት፣ ከቤቱ አባረረችው። ቤቱ እስኪደርስ ድረስም ህፃናት ከኋላ ሆኖ እብድ 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 እያሉ ጮኻሉ። ቤት ሲደርስም ነጃሳውን አስወገደና ገላውን ታጠበ። ከዚያም በኋላ ወጣቱ እስከ ዕለት ሞቱ ድረስ ሰውነቱ የሚስክ ሽታ ይሸት ነበር። ታሪኩ ኢብኑ ጀውዚ ጠቅሰውታል። የዛሬው ፕሮግራማችን ይህንን ይመስል ነበር። ኢንሻአላህ ከታሪኩ ብዙ ነገሮች እንደምትማሩ ተስፋ እናደርጋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።